ይኸውላችሁ የትኛውም ቦታ ላይ ታገለግሉ ትችላላችሁ። የትኛውም ሁኔታ ውስጥ ልትሆኑ ትችላላችሁ። ምንም አይነት ቦታ ላይ እየሰራችሁ ሊሆን ይችላል። በምትሰሩበት ቦታ ላይ በምታገለግሉበት ቦታ ላይ በታማኝነት አገልግሉ። ለሰዎቹ ብላችሁ አይደለም፣ ለድርጅቱ ብላችሁ አይደለም፣ ለምታገለግሏቸው ሰዎች አይደለም፣ ላለቃችሁ ብላችሁ አይደለም፣ ለራሳችሁ ብላችሁ በታማኝነት አገልግሉ። በታማኝነት ስታገለግሉ የምታተርፉት እናንተ ናችሁ፣ የምትጠቀሙት እናንተ ናችሁ። ብዙ ሰው የሚሸወደው ነገር ምን አለ መሰላችሁ? የሆነ ቦታ ላይ በታማኝነት ሲያገለግል የሚያጣው ነገር ያለ ይመስለዋል። የምትሸወዱት ነገር ያለ ይመስላችኋል። የምሬ ነው የምላችሁ፣ ታተርፋላችሁ። እመኑ፣ በጣም ብዙ ነገር ታተርፋላችሁ። ስትታመኑ ለራሳችሁ ነው የምትታመኑት። መልካም ነገር ስታደርጉ ለራሳችሁ ነው የምታደርጉት። ለሰዎቹ ምንም የምታደርጉላቸው ነገር የለም። ሰዎቹ እናንተ በታማኝነት አገልግላችሁ እንትን ካላችሁ እሰየው፣ ደስተኛ ናቸው። ካላገለግላችሁ፣ ታማኝ ካልሆናችሁ ግን እናንተ ነገ አባረው ሌላ ሰው መቅጠር ይችላሉ። ምንም ችግር የለባቸውም። የመቅጠር ችግር የለባቸውም። አብዛኛው ቦታ ላይ የምናየው ነገር የምሬን ነው የምላችሁ፣ እኔ እንደራሴ የማየው ነገር ሰው በታማኝነት የሆነ ቦታ ላይ ማገልገል አይፈልግም። የሆነ ሰዓት አርፍዶ ይመጣል፣ ቀድሞ ይወጣል። እዛ ጋር ሲሰራ በታማኝነት አይሰራም። የሚዋሻቸው እንትን የሚላቸው የሚያስመስላቸው ነገሮች አሉ። የሚሰርቃቸው ጊዜዎች አሉ። በጣም ብዙ ነገሮች አሉ። ያን ነገር ስታደርጉ የምታጧቸው ነገ ላይ የምታጧቸው በጣም ብዙ ነገሮች አሉ። ብዙ ሰው የማይገባው ነገር ያ ነው። ይኸውላችሁ ምን አለ መሰላችሁ፣ እኔ የሆነ ቦታ ላይ የሆነ ነገር ስሰራ ታማኝ ሆኜ ሳገለግል የማተርፈው እኔ ነኝ፣ የምጠቀመው እኔ ነኝ፣ የማድገው እኔ ነኝ፣ የምለወጠው እኔ ነኝ፣ ትልቅ ቦታ ላይ የምደርሰው እኔ ነኝ። አብሶ ወጣት ሆናችሁ የመሬን ነው የምላችሁ፣ ከልባችሁ ስሩ፣ ከልባችሁ ነገሮችን አድርጉ። እኔ መስተንግዶ ተቀጥሬ በምሰራበት ሰዓት ላይ በጣም ብዙ ሰዓቶችን በጣም የምሰራው በቃ ባለውበት ሰዓት ላይ በደንብ ነው የምሰራው። አላስመስልም፣ አልዋሽም። ቀድሜ ነው የምገባው፣ ዘግቼ ነው የምወጣው። በጣም በደንብ ነው የምሰራው፣ በደንብ ነው የምሰራው። የምሬ ነው የምላችሁ። ከማንም ጋር ንግድ የለብኝም። በጣም በጥሩ መንገድ ነገሮችን ለማድረግ እሞክራለሁ። ለማን ብዬ? ለራሴ ብዬ። ለምን? እኔ ማደግ ስለምፈልግ፣ እኔ መለወጥ ስለምፈልግ፣ እኔ ትልቅ ቦታ መድረስ ስለምፈልግ፣ ነገ የራሴ ነገር እንዲኖረኝ ስለምፈልግ በዛ ነገር ውስጥ እንደዛ ሆኜ ሳገለግል እነኛ ሰዎች ላያዩኝ ይችላሉ። አለቃው ላያየኝ ይችላል። የድርጅቱ ባለቤት ላያየኝ ይችላል። የሚያየኝ ፈጣሪ ግን አለ። ህሊናዬም ያየኛል። ከህሊናዬ የትም አላመጥም። እዛ ጋር ስዋሽ የምዋሸው ድርጅቱን አይደለም፣ ድርጅቱን ባለቤት አይደለም፣ አለቃዬን አይደለም። የምዋሸው ራሴ ነው። እዛ ጋር ሳሾፍ፣ እዛ ጋር ሳጭበረበር፣ እዛ ጋር ሰርቅ የምሰርቀው ማጭበረበረው ሌላ ሰው ማንም የለም ከራሴ ውጭ። ራሴን ነው የምሰርቀው። ይኸውላችሁ የትኛውም ሁኔታ ውስጥ ብትሆኑ ነገሩ በጣም አስጠሊ ቢሆንም ነገሩ በጣም አስከፊ ቢሆንም ግን በቻላችሁት አቅም ግን ታማኝ ሁኑ፣ መልካም አገልጋይ ሁኑ፣ ጥሩ አገልጋይ ሁኑ። የመሬን ነው የምላችሁ። በጣም ጥሩ አገልጋይ ስትሆኑ ተፈላጊነታችሁ ይጨምራል፣ ክፍያችሁ ይጨምራል፣ እድገታችሁ ይጨምራል። የመሬን ነው የምላችሁ። በፍጥነት ነው የምታደርጉት፣ በፍጥነት ነው የምትለወጡት። እንደውም ናፖሊየን ሂል ምን ይላል? ከሚከፈላችሁ በላይ ስትሰሩ ከምትሰሩት በላይ ይከፈላችኋል ይላል። ስለዚህ የትኛውም ቦታ ላይ ታማኝ ሁኑ፣ በታማኝነት አገልግሉ። መጽሐፍ ቅዱስም ምን ይላል? በትንሹ የታመነ በትልቁ ይሾማል ይላል። እውነት ነው። በትንሹ ስትታመኑ በትልቁ ትሾማላችሁ፣ ታድጋላችሁ፣ ከፍ ትላላችሁ፣ ትወደዳላችሁ። የመሬ ነው ብላችሁ ግንስ እምነት ካጎደላችሁ ትንሽዬን እምነት ካጎደላችሁ በጣም ብዙ የምታጧቸው በጣም ብዙ የምትጎዷቸው ነገሮች አሉ። አብዛኛው ሰው የማይገባው ነገር እንደዚህ ነው። የሆነ ቦታ ላይ እዚህ ቦታ ላይ ባላችሁበት ቦታ ላይ በታማኝነት ሳታገለግሉ እንዴት ነው ነገ ድርጅት ከፍታችሁ ታማኝ ሰራተኛ የምትፈልጉት? እንዴት ነው ታማኝ ሰው የምትፈልጉት? እንዴት ነው ታማኝ አገልጋዮች የምትፈልጉት? እናንተ እዚህ ጋር ሳትታመኑ እንዴት ነው እዚህ ጋር ጥሩ ሳትሆኑ ጥሩ ሰራተኛ የምትፈልጉት? እንዴት ነው እዚህ ጋር ያረፈዳችሁ እየገባችሁ እንዴት ነው ነገ የማያረፍድ ሰራተኛ የምትፈልጉት? እንዴት ነው እዚህ ጋር ያሾፋችሁ ነገ የማያሾፍ ሰራተኛ እናንተ የምትፈልጉት? እንዴት ነው ዛሬ እዚህ ጋር የቀለዳችሁ የማይቀልድ ሰራተኛ የምትፈልጉት? ሰው ያንኑ የዘራውን ያጭዳል ይላል መጽሐፍ ቅዱስ። ያንኑ እናንተ የሆናችሁትን መልሶ እግዚአብሔር ይሰጣችኋል። አልታመናችሁማ። እዚህ ጋር አልታመናችሁም። እዚህ ጋር እየዋሻችሁ ነው። እዚህ ጋር እየቀለዳችሁ ነው። ያንኑ አንድ ሰራተኛ ለእናንተም ድርጅት እግዚአብሔር ይሰጣችኋል። ስለዚህ እዚህ ጋር የምታደርጉት እያንዳንዱ ነገር መልሶ ለእናንተ ነው ጥቅሙ። ለእናንተ ነው ጥቅሙ። እናንተን ነው የሚጠቅማችሁ። እናንተን ነው የሚያግዛችሁ። እናንተን ነው የሚረዳችሁ። ስለዚህ የሆነ ነገር እኔ ሳደርግ መልካም ነገር ሳደርግ መልካም ነገር ስሰራ የምሰራው ለሰውየው ብዬ አይደለም፣ ለራሴ ብዬ ነው በላችሁ። ሰው ለራሴ ነው ማደርገው፣ ለድርጅቱ አይደለም። ይኸውላችሁ ድርጅቱ እኮ እኔንም ባባር ሌላ ሰው መቶ ይቀጥራል፣ ሌላ ሰው መቶ ይሰራል። እኔ ግን
ከዚህ ሲሄድ ምንድነው ተምሬ መሄድ ያለብኝ በሉ። ምንድነው ማግኘት ያለብኝ? ምን አይነት ሰው ነው ሆኜ መሄድ ያለብኝ? ትምህርት ቤት እኮ ነው። እያንዳንዱ የምትሰሩበት ቦታ ላይ ልክ መስሪያ ቤት ማለት ትምህርት ቤት ነው ይላሉ አብዛኞቹ ሰዎች። ትምህርት ቤት ነው። የሆነ ተቀጥራችሁ የምትሰሩበት ቦታ ትምህርት ቤት ነው። በሰው ድርጅት ውስጥ በሰው እንትን ውስጥ እናንተ ትማራላችሁ፣ እናንተ ታድጋላችሁ፣ እናንተ ትለወጣላችሁ። እናንተ በጣም ብዙ ነገሮችን በጣም ብዙ ሰዎችን ታውቃላችሁ። እዛ ጋር የምታውቋቸው ሰዎች ነገ እናንተ ደንበኛ ይሆናሉ። እዚህ ጋር በታማኝነት ካገለገላችሁ እዚህ ጋር የምታገለግሏቸው ሰዎች የእናንተ መልካም ወዳጅ ይሆናሉ። እናንተን የሚያበረታቱ፣ እናንተን የሚረዱ፣ የእናንተን ሀሳብ የሚደግፉ ሰዎች ይሆናሉ። ነገ በታማኝነት ካገለገላችሁ፣ በጥሩ መንገድ ካገለገላችሁ። ጥሩ ካልሆናችሁስ እመኑኝ ነገ ማንም አይፈልጋችሁ። ተው እሱን አውቀው የለ እንደ ሌባ ነው፣ ተው እሷን አውቃት የለ እንደ እንደዚህ ናት፣ ትዋሻለች፣ በጊዜ አገባብ ቀድማ ነው የምትወጣው፣ ምን ትላለች ምናምን እያሉ ነገ ማንም አይፈልጋችሁ። ሰዎች ደግሞ ያያችኋል። የሆነ ቦታ ላይ ስትሰሩ ሰው ያየኛል። አንዳንድ ሰውማ ሰው ያየኛል አይልም መሰለኝ። የምሬ ነው ብላችሁ አንዳንድ ሰው እንደሚያየው ራሱ ይረሳል። የሆነ ቦታ ላይ አንተ ስራው አልተመቸም፣ እዛ ጋር ማድረግ ትፈልጋለህ፣ መለወጥ ትፈልጋለህ። ግን እግዚአብሔር የሆነ ሰው አመጣለህ እዛ ጋር የሆነ ሰው ያመጣላችሁና ያስቀምጣል። ያን ሰውዬ እናንተ እንድታገለግሉት እግዚአብሔር ያደርግና ከዛ ለዛ ሰውዬ ያላችሁ ክብር ዝቅ ያለ ይሆናል። ሰውዬውን ትንቁታላችሁ፣ ታመናጭቁታላችሁ፣ ምን ትሉታላችሁ። ሰውዬው ከእናንተ ማግኘት የሚፈልገው ነገር አያገኝም። ግን እሱ እኮ ለእናንተ የመጣ መልአክ ነበረ። ለእናንተ የመጣ እናንተ ሊያሳድግ እናንተ ሊረዳ የመጣ ሰው ነበረ። እናንተ ግን ጥሩ እንክብካቤ፣ ጥሩ ፍቅር ባለመስጠታችሁ የተነሳ የማደግ እድላችሁ የተሻለ ቦታ ላይ መድረስ እድላችሁን ታጨናግፉታላችሁ። ለምን? መልካም ስብዕና በማጣታችሁ የተነሳ ጥሩ ነገር ለሰውየው ባለመስጠታችሁ የተነሳ ብዙ የምታጣቸው ነገሮች አሉ። ስለዚህ የሆነ ነገር ስታረጉ፣ ሰዎችን ስታገለግሉ ማን እንደምታገለግሉ አታውቁም። ከየት የመጣ ሰው እንደምታገለግሉ አታውቁም። ወዴት የሚሄድ ሰው እንደምታገለግሉ አታውቁም። ዝም ብላችሁ አገልግሉ። በተአማኝነት ለሰዎች አገልግሉ። ነገ ለማደግ፣ ነገ መለወጥ፣ ነገ ትልቅ ቦታ መድረስ የሚፈልግ ሰው ሰዎችን በታማኝነት ነው የሚያገለግለው።